እሱ የተመልከቱ የኢዮብ መጽሐፍ ማን የጻፈው? እነሱ የተጻፈው ይታወቃል ካሉ ነው መወያየት። ምን አለው? ፔጅ 180 ላይ ጸሐፊው ማን እንደነበረ አልታወቀም አሉ። እሱን እየነገርኩ እኮ ነው። አንተ ምንም ልሰማኝ እየቻልክ እኮ አይደለም። ቀጥታ እንደዚህ የሚል አምጣ ልትለኝ አትችልም። ግን እሱ የተመልከቱ የኢዮብ መጽሐፍ ማን የጻፈው? እነሱ የተጻፈው ይታወቃል ካሉ ነው መወያየት። ምን አለው? ፔጅ 180 ላይ ጸሐፊው ማን እንደነበረ አልታወቀም አሉ። ዘውልቁ ተናጋሪ ነው እኮ ያልኩህ እኔ ስለ ተናጋሪ ነው እየጠየቅኩ ያሉት። አንተ ደግሞ የምታወራው ስለሌላ ነገር ነው። ለምሳሌ ዘውልቁ 12:3 ላይ እንክፈት። ለምሳሌ ተመልከቱ። ዘውልቁ ምዕራፍ 12 ቁጥር 3 ላይ ያውን ይሄ ሙሴ ጻፈው የምትለው ያልከው መጽሐፍ ላይ ነው። ሙሴም ሙሴ በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ ትሁት ሰው ነበረ። ማን ነው የሚያወራው እዚህ ላይ? እሺ ማን ነው የሚናገረው? ማን ነው የሚናገረው? ይሄንን አሁን እየተናገረ ያለው ማን ነው? ማን ነው የሚያወራው ስለ ሙሴ? ለሱ የተሰጠው መጽሐፍ ነው። ሙሴ ትሁት ሰው ነበረ እያለ ነበረ እኮ እያለ እየተረከለ ነው ሰውዬው። አይ እዚህ ጋር መልስልኝ በቃ አንዴ ይቅርታ። እዚህ ጋር ዘዳግም 34:9 ላይ ዘዳግም 34:9 አንብብ። ዘዳግም 34 አውጣልክሽ። ዘዳግም 34:9 እሺ ምን ይላል? ያው ዘዳግም 34:9 ላይ መመልከት ይችላል። ሌላ ሰው ነው የሚያወራው። ያው የእግዚአብሔር ልጆችን በሞዓብ ሜዳ 30 ቀን አለቀ። ዝም ብለህ ነው ኮሜንት ላይ ያነበብከው። 34:9 ነው እያልኩ ያለው ተይ 34 አውዱን እያየን ነው። አንዴ ይቅርታ አውዱን እያየን ነው። ያው የእግዚአብሔር ባሪያ ሙሴ እንደ እግዚአብሔር ቃል በሞዓብ ምድር ሞተ አለ። በቤተ ፌጎር ፊት ለፊት በሞዓብ ምድር በሸለቆ ፊት ተቀበረ አለ። እስከዛሬ ድረስ መቃብሩ ማንም አላወቅም እያለ ነው። እስከዛሬ ድረስ እያለ ሰውየው እየተረከለ ነው። እስከዛሬ ድረስ አለ። ሙሴ ከተቀበረ አልፏል። ለምሳሌ እስከዛሬ ድረስ መቃብሩን ማንም አላወቅም እያለ ነው። ከዛ ቀጥሎ ሙሴ በሞተ ጊዜ እድሜው ምንድነው 120 ዓመት ነበረ ምናምን እያለ እየተረከ ነው። ማንም የተረከው እዚህ ጋር ማንም ያወራው? ዘዳግም 34:9 ላይ ወረድ ብለህ አንብበው። ምዕራፍ እኮ ማን ነው እያወራ ያለው እዚህ ጋር? ለምን አትመልስልኝ? ማን ነው እያወራ ያለው? ኢያሱ ወልደ ነዌ ሙሴ እጆቹን ጭኖበት ነበርና እኮ እየተረከልን እኮ እየነገረን እኮ አሁንም ትረካ ነው የሚነገረን። ዘዳግም 34:9 ራስ አንብበው እስኪ በራስ አንደበት እኮ እየተረከልን ነው። ቀጠለ እኮ ይኸው የእስራኤል ልጆችን በሞዓብ ሜዳ 30 ቀን ለሙሴ ለምንድን ነው ማታነበው? እኔ ያልኩህ ሌላ መስመር እኮ አልጠየቅኩም። 34:8 ምናምን አልጠየቅኩም። 9ን አንብበው እስኪ። እሺ ተረጋጋ። አንዴ እያነበብኩኝ ነው። አንዴ ተረጋጋ። ከይቅርታ ጋር ከ9 በፊት 7 8 የሚባሉ ቁጥሮች አሉ። ትምህርት ቤት ከተማርክ ማለት ነው። አንድ ካልክ በኋላ 2 3 እየተባለ ለመረዳት እኮ በነገራችን ላይ አታገኘውም። አረ ከቁጥር 9 ላይ ይኸው አንብብ እስቲ። ይኸው ከፈትኩ ቁጥር 9 እኔ 7 4 5 6ን በነገራችን ላይ በአውድ ነው መጽሐፍ የሚነበበው። እሺ ከይቅርታ ጋር ምናልባት ካልነገሩ የሆነ ምዕራፍ ሲከፈት በአውድ ነው የሚነበበው። ተዘለው 9 ቁጥር አይገባም። እኔ እንደዛ ነው አውዱን እንድታገኝ ነው። ምናልባት አውዱ ሲነበብ መጽሐፍ ቦታ ነው። ይሄው ቁጥር 9 እኮ እኔ አንዴ የሆነ ቦታ ይዘኝ ስትሄድ ለምሳሌ እንደዚህ ምዕራፍ ቁጥር 9ን አንብብ ስትለኝ እኔ አውድ ማንበብ የለብኝም። መጽሐፍ እኮ በአውድ ነው የሚነበበው። ኮንቴክስት ይነበባል። ዝም ብለህ የላኩ ቦታ እኮ ግዴታ ማንበብ አለበት። ከዛን ይሄው ቁጥር 9 ጨረስኩኝ እኮ አንዴ። አሁን ወከባ አትፍጠር። በቃ አንብብ። ይሄው ቁጥር 9 ለምን ታዋክባለህ? ይሄው ቁጥር 9 ላይ ቀጥል። እሺ አወከባ አያስፈልግም። ምን ይላል? አንብበው። እሺ እኮ አንተ አይደል ያስመጣኝ? አንብበው። ይኸው የተለየ ነገር እንዳገኘህ ነገር የሚመስለው። እሺ አንብበው። ኢያሱ ወልደ ነዌ ሙሴ እጆቹን ጭኖበት ነበርና ይላል። የጥበብ መንፈስ ተሞላበት፣ የእስራኤል ልጆች ታዘዙት። ማን ነው ስለዚህ የቀጠለው ማለት ነው? ሙሴን ማን ነው የሚያወራው እኮ? ማን ነው እያወራ ያለው? ይሄንን እያወራ ያለው ማለት ሙሴ እንደዚህ ያደረገ እያለ የሚነግረን ማን ነው? ኢያሱ አልኩህ እኮ። ተናጋሪው ማን ነው እዚህ ጋር አሁን ይሄንን የሚናገረው? ኢያሱ መረጃ ዘዳግም 34:9 እያልኩህ እኮ ነው። ይሄን ራሱ አንብበው ተረዳው። ይሄንን እያወራ ያለው ማን ነው እኮ ነው ጥያቄ። ማን ነው እያወራ ያለው? ይሄው ሙሴ እጆቹን ስለጫነበት የነዌ ልጅ ኢያሱ የጥበብን መንፈስ ተሞላ እያለ የሚነግረን ማን ነው? ሙሴ እጁን እንደጫነበት እንዲሆነ እያለ የሚናገረው ይሄ ማን ነው? አሁን አውዱን እያነበብክ ለመረዳት እየሞከርክ ጊዜ አታስረዝም። እይ ስለዚህ ወደ ማን ነው እኮ ጥያቄ። ይሄንን እየተናገረ ያለው ማን ነው? የተረዳክ ይመስለኛል። ወደ ቶፒኩ እንመለስና ማለት ነው። ጥያቄ የጠየቁ ምን መረጃ እየተጠየቀ ነው? ይሄው እዚህ ጋር ይሄው እያሰዳን አይደለም። ወደ ኋላ አትመለስ። ማን ነው ይሄንን አሁን የከፈትከው ቁጥር 9 ላይ ሙሴም እጆቹን ጫነበት እያለ ታሪክ እየነገረን እኮ ሙሴ እንደዚያ ጫነ እንደዚህ ያደረገ እያለ ይሄን ማን ነው የሚያወራው? ይሄንን እየተናገረ ያለው ማን ነው? ጥያቄያችን አሁን ነገርኩህ እኮ አስረዳው። አሁን
ለሙሴ የተሰጠውን ሙሴ ያልጨረሰውን ተከታይ ነቢያት ጨረሱት። ግልጽ በሆነ ማነው ተናጋሪው? ማነው ተናጋሪው? የዚህ ተናጋሪ ማን ነው? የራሱ ሙሴ የተናገረውን መረጃው የት አለ? መረጃው የት አለ? መረጃው ሙሴ እዚህ ጋር አሁን ተናጋሪ ነው። የት አለ የሚያሳይ ነው? ቆይ እኔ ቀባውት እኮ አይደለም እዚህ ጋር ከይቅርታ ጋር እኔ እያለ በፈርስት ፐርሰን አይደለም የሚያወራው። ሙሴ ያለ የሆነ ሰው እየነገረ ነው። ሙሴ እጆቹን ስለጫነበት የነዌ ልጅ ኢያሱ የጥበብ መንፈስ ተሞላ፣ የእስራኤል ልጆችም ታዘዙለት። እግዚአብሔር ቀጥሎ ቁጥር 10 ላይ እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነቢይ ከዚያ ወዲህ በእስራኤል ዘንድ አልተነሳም እያለ እያወራ ነው። አሁን እዚህ ጋር ሙሴ ራሱ የለም ከናካቴው ስለ ሙሴ እየተወራ ነው። የሆነ ሰውዬ እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነቢይ ከዚያ ወዲህ በእስራኤል አልተነሳም እያለ ሰውየው ጸሐፊው እኮ ሲጀመር ከሙሴ በኋላ የነበረ ሰው ነው። እየተናገረ እኮ ነው። እንደ ሙሴ ያለ አካል ተነስቶ አያውቅም እያለ የነበረ ሰው እኮ ነው። ማን ነው ተናጋሪው? እኮ ሙሴ እንዳልሆነ ተስማማ አይደል? ይሄን ቦታ የጻፈው ሙሴ አይደለም አይደል? በዚህ ተስማማን። ቢያንስ ከሙሴ የቀረውን ነገርኩ። ከሙሴ የቀረውን ማን ነው? ኢያሱ ጨረሰ። ከሙሴ አይደለ? ከናካቴው ሙሴ የጻፈበትን እንኳን አላሳየኝም። ከናካቴው ምንም ያሳየኝ ነገር የኦሪት ህጎች የተሰጡት ለሙሴ አምስቱ ምናምን አትበል። አንዴ አምስቱ ምናምን ከጭንቅላትን አንዴ ጭንቅላት ላይ የተጻፈው ነገር ተው፣ መጽሐፉ ላይ እያወራን እኮ ነው። አንተ አሁን አእምሮህ ላይ አምስቱን ሙሴ ጽፏል ብሎ ቤተክርስቲያን ስለነገሩ በሱ አእምሮ ነው ተነግረኝ። ይሄው አሁን ከፈተን ሙሴ እኮ ተናገረ የተባለበት ምንም ስፍራ የለም። ሙሴም ይተረካል፣ ኢያሱም ይተረካል። ማንም ተናጋሪው ማን እንደሆነ ምንም አላሳየኝም። የሆነ ሰው ነው የሚተረካቸው። ባይዘው ሁለቱንም ሲተረካቸው ላሳያችሁ። ባይዘው ሁለቱንም ሲተረካቸው ላሳይቀው አንዴ፣ ሁለቱንም ማለት ነው በነገራችን ላይ። እሺ ለምሳሌ ሁለቱንም አይ በመጀመሪያ ላይ መረዳት ያለብን ነገር ቆይ አንተ አንደኛው ልጅ መካሪ ልጅ ቆይ ተረጋጋ። አሁን ደግሞ አንተ መጣ። ቆይ አንዴ መካሪው ልጅ ቆይ ተረጋጋ። እየነገርከው እንደነበረኩ ይሰማናል። እኛ ራሱ አውቀን ነው እንዳላየ ዝም ያለው። እሺ አንዴ እንትን ልበልክ። ይሄ ምን ልበልህ መሰለህ? ሁለቱም ሲተረኩ ላሳይክ። አሁን ሁለቱንም ጸሐፊው ሙሴም እንትናም አይደለም ኢያሱም አይደለም። ዘጸአት ላይ እንመልከት። ተመልከቱ። ኦሪት ዘጸአት ምዕራፍ 33 ቁጥር 11 ላይ እግዚአብሔርም ሰው ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ይነጋገር ነበር አለ። ሙሴም ወደ ሰፈሩ ይመለስ ነበር፣ ነገር ግን ሎሌው ብላቴና የነዌ ልጅ ኢያሱ ከድንኳኑ አይለይም ነበረ እያለ ስለ ሙሴና ስለ ኢያሱ እየነገረ ነው። ማን ነው የሚያወራው እዚህ ጋር? ማን ነው የሚያወራው? አሁን መረዳት ያለብህ ነገር ብራዘር፣ በመጀመሪያ 11 ላይ ማን ነው የሚያወራው? ቆይ የነገርኩህ እኮ ነው። ስትጠይቅ እያዳመጥክ ጠይቅ። መልስ ወስደኛ። ቆይ ተረጋጋ አንተ። ሲጀመር የመጽሐፍ ቅዱስ አጻጻፍ የግድ ያ ሰው የአካል እኔ እያለ መጻፍ የለበትም። እዚህ ጋር የሚናገረው ማን ነው? መረጃ አይደለም የፈለግን ነው። ቢያንስ አንድ መረጃ መኖር አለበት። አእምሮ ላይ ዝም ብሎ እያዳመጥክ ሂድ። በአዲስ ኪዳን ላይ የተጻፉ እነ ጳውሎስ እነ ጴጥሮስ የጻፉ አንድ ይረጋጉ። አንድ እባክዎት እንዲረጋጉ። ቆይ አንድ ይቅርታ እባክዎ፣ ሌላ መልስ እየሰጡኝ ነው። የኔ ጥያቄ ኦሪት ዘጸአት ምዕራፍ 3 ቁጥር 11 ላይ ሙሴ ወደ ሰፈሩ ይመለስ ነበረ፣ ነገር ግን ሎሌው ብላቴና የነዌ ልጅ ኢያሱ ከድንኳኑ አይለይም ነበረ እያለ ማን ነው የሚያወራው እዚህ ላይ? ይሄው መረጃ ዘጸአት 17 14 ላይ አንብብ። ማን ነው የሚያወራው እዚህ ጋር? መጀመሪያ እዚህ ጋር እግዚአብሔርም ሙሴን ይህን ለመታሰቢያ በመጽሐፍ እያወራ ያለው ማን ነው? አንዴ እባካችሁ ጥያቄ መልሱ። እዚህ ጋር እያወራ ያለው ማን ነው? አንዴ ይኸው እዚህ ጋር ከፈትኩኝ እኮ ዘጸአት 33 ኦሪት ዘጸአት ምዕራፍ 33 ዘጸአት 33 11 ላይ ማን ነው የሚያወራው እዚህ ጋር? ራሱ ሙሴ ነው። እግዚአብሔርም ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ይነጋገር ነበር እያለ የሚያወራው ሙሴ ራሱ ነው። አዎ ሙሴ ራሱ ነው። መረጃው ምንድን ነው? ከዛስ ሎሌው ብላቴናው የነዌ ልጅ ኢያሱ ድንኳኑ ጋር አይለይም ነበር እያለ የሚያወራው ሙሴ ነው። ከሞቱ በኋላ ነው የሚተረኩት ስለራሳቸው። ይሄው እሺ መረጃ ሳቁን በኋላ ትቀጥላለህ። ይሄው ዘጸአት 17 14 እግዚአብሔርም ሙሴን ለመታሰቢያ ዘጸአት 17 እንክፈት። ይሄው ዘጸአት 17 ስንት? ቀጥታ 17 14 ላይ አንብበው። እሺ ዘጸአት 17 ያ እኔ ባይዘው ተቀልሞ ነው ያለው ሁላ ወላሂ። እሺ ይሄው እግዚአብሔርም ሙሴን የአማሌቅ ዝክር ከሰማይ በታች ጨርሼ እደመስሳለሁና ይህን ለመታሰቢያ በመጽሐፍ ጻፈ፣ በኢያሱም ጆሮ ተናገር አለው። ማን የሚነገረን አለው? ምንም ያለ የሚነገረን ማለት
ማን ነው የሚነግረን? ይሄንን እየተረከልን ያለው ማን ነው? እኔ እኮ የሚገርመኝ ማታምነው ነገር ነው እኮ ምን ያህል ማመን አይደለም። አንተን ያልተረዳው ማን ነው እያወራ ያለው? እዚህ ጋር እየተናገረ ያለው ማለት ለምሳሌ እግዚአብሔር አለው አይልም? አለው የሚለው ቃል ይታያል። አለው እያለ የሚነግረን ተናገር አለው። አንተ ምን ሆናል? ጤነኛ አይደለም እንዴ? አለው እያለ የሚነግረን ማን ነው? ለምሳሌ አብዱል ከሪም ለኤከሌ እንደዚህ አለው እያለ ካወራ እኮ እኔ አይደለም እያወራ ያለሁት፣ የሆነ ሰው ነው እያወራ ያለው። ለምሳሌ ማን ነው እያወራ ያለው? ይኸው አለው እያለ የሚነግረን ማን ነው? ተራኪው ማን ነው? እዚህ ጋር አሁን ራሱ እየነገረን ነው። ማን ነው የሚያወራው? ይሄን ተናጋሪው ማን ነው? ጥያቄያቸው እንደዚህ አለው፣ ሙሴ እንደዚህ አለው፣ እግዚአብሔር እንትና እንደዚህ አለው እያለ የሚያወራው ማን ነው? አሁንም ትረካ እኮ ነው ያመጣኸው አንተ። የምትመክረው ልጅ አንተ ራስህ አውራ። እየመከረ ያለው ሰው እሱን ለሱ ማይክ ሰጠው ቻቻቻቻ ከሚል ማለት ራሱ ቢያወራ ይሻላል። እና እስቲ ቀረብ ወደ ማይኩ። አይ ግን የሆነ እኮ ነው እኮ በነገራችን ላይ ለመረዳት አይደለም እያወራህ ያለው ሁሉንም ለመገልበጥ። እዚህ ጋር ተናጋሪው ማን ነው? አሁንም እያወራ ያለው ማን ነው? ለሙሴ መጽሐፍ ጻፍ አለው፣ እንደዚህ በኢያሱም ጆሮ ተናገር አለው። ሙሴ መሰዊያ ሰራ፣ ስሙንም ያህዌ ንሲ ብሎ ጠራው። እርሱም በእግዚአብሔር ዙፋን ላይ ስለጫነ የእግዚአብሔር ሰልፍ በአማሌቅ ላይ ለእጅ ለእጅ ይሁን አለ። እንደዚህ አለ እያለ የሚያወራው ማን ነው? ይኸው ስማ፣ እሺ ስማ፣ የምትሰማ ከሆነ ሲጀምር እግዚአብሔርም ሙሴን ብሎ ይጀምራል አይጀምርም? ምን አይነት ድርቅና ነው? አለው ብሎ ይዘጋል አይልም? አይዘጋም። አለው እግዚአብሔር ይኸው ስማ፣ ሁለታችንም አማርኛ እያነበብን አይደል እንዴ? እግዚአብሔርም ሙሴን ይኸው እግዚአብሔርም ሙሴን ማለት ምን ማለት ነው? ለማን ነው? ከዛስ እግዚአብሔርም ሙሴን የአማሌቅን ዝክር ከሰማይ በታች ጨርሼ እደመስሳለሁና ይህን ለመታሰቢያ በመጽሐፍ ጻፈው፣ በኢያሱም ጆሮ ተናገር አለው። ሙሴን በመጽሐፍ ማነው አለው ብሎ የሚነግረን? ቆይ ማነው እግዚአብሔር ለሙሴ እንዲህ አለው ብሎ እየነገረን ያለው ማን ነው? ሙሴን ምን አይነት ንግግር ነው? እግዚአብሔርም አረ 800 ሰው ይታዘብሃል። 800 ሰው እያየክ ነው። አለው ብሎ እየተናገረ ለምሳሌ ሁሱ ለመሐመድ አሚን እንደዚህ አለው ብዬ ብናገር ሌላ ሰው ነው እየተናገረ ያለው። አንተ እያልከኝ ያለው ሁሱ ነው የሚያወራው ትለኛለህ። ሁሱ ነው የሚያወራው ብዬ ሄጄ ሳይ አይ አለው የሚለው ማን ነው? አለው እያለ የሚተርከው ማን ነው? አለው እንደዚህ ያለው። ከዛ ሙሴም መሰዊያ ሰራ እያለ የሚያወራው ማን ነው? አሁን እንዲህ አይነት ድርቅና በቃ ለፍ ሰው ይታዘባል ማለት በዚህ ትውልድ ሆነክ እንዲህ ድርቅ ያለ ነገር እንለፈው ይሰማል። የመማፀኛ ይሰማል። ሙሴ እግዚአብሔር አለ አየህ አይደል? አንድ ግለሰብ አለ ሙሴን አለ። ከዚያ በኋላ አለው እያለ ነው። ሌላ አካል ከእግዚአብሔርና ከሙሴ ውጭ የሆነ አካል ስለነርሱ እግዚአብሔር ለሙሴ ምን እንደተናገረ እየተረከ ያለ ተራኪ ያለ ነው። ያ አካል ማን ነው የሚለው ሙሴ እንዳልሆነ ግልጽ ነው። እግዚአብሔር ሙሴን እያለህ እኮ ነው እኮ አለው ይላል ባዩ። ይሄን አለው እያለ እየተረከ ያለው ማን ነው? ሙሴ ራሱ ነው። በመጽሐፍ ቅዱስ በነገራችን ላይ እኔ ብሎ በየትኛውም ሰው አሁን ለምሳሌ የዮሐንስ ወንጌል የጻፈው ዮሐንስ ነው። ግን ዮሐንስ ራሱን መግለጽ ስለማይፈልግ እኔ ዮሐንስ ነኝ ብሎ ስለማይፈልግ ያለህ ማን ነው? ስማ አሁን እንደ መሐመድ እኮ እሱ ያልሆነ ነገር አያመጣም። አለው ይኸው መሐመድ ማስረጃ አይሆንም ሰለላሁ ዐለይሂ ወሰለም ስለማይፈልግ አልክ አንተ። ማን ነው እንደሱ ያለ? አሁን ይኸው በግልጽ እኛ ክርስቲያኖች የምናምነው እንደዛ ነው። እኛ ራስን ከፍ ማድረግ ሳይሆን ቅዱሳን አሁን ዝቅ በማለት ነው ከፍ ያለው። እሱንማ ታምናላችሁ፣ እምነታችሁ ስህተት ነው እያላችሁ ነው። ምክንያቱም ዮሐንስ ጋር ብትሄድ ራሱ ቆይ አንዴ ዮሐንስ ወንጌል ነው የጻፈው አይደለም፣ ሌላ አካል ነው። የሚገርማችሁ በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ብሎ ዮሐንስን የጻፈው ይሉንና ወርዶ ምን ይላል ታች መጨረሻ ላይ ይህም የዮሐንስ ምስክር ነበር እያለ ሌላ አካል ይናገራል። አያችሁ አይደለ? ፈሪሳውያኖች መጥተው በጠየቁት ጊዜ ይህም የዮሐንስ ምስክር ነበር ይላል። የእኔ ምስክር ነበር አይልም፣ የዮሐንስ ምስክር እያለ ይናገራል። ሌላ አካል ላይ እየጻፈ ያለው ነው። መልሱን ማን ጋር ነው የምታገኙት ከተባለ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ተናገሩ። የነዚህ መጽሐፍቶች ከጊዜ በኋላ የተረሱ እስራኤላውያኖች የተረኩት ትርክት እንደሆነ ቃል ነብዩ ሰለላሁ ዐለይሂ ወሰለም እነ በኒ እስራኤል ለማ ሀለኩ ቀሳሉ። ሱብሃንአላህ። ነቢያችን ሰለላሁ ዐለይሂ ወሰለም አሁን በእጃችሁ ላይ ያለውን መጽሐፍት ማን እንደጻፋቸው ሲናገሩ ምን አሉ? እነ በኒ እስራኤል አሉ።
የእስራኤል ልጆች ለማ ሀለኩ አሉ ከነቢያት መንገድ በጠፉ ጊዜ ፈሱ ራሳቸው ተረኳቸው እነዚህን መጽሐፍቶች አሉ። እነዚያ የጠፉ ህዝቦች ከነቢያት በኋላ የተነሱ የነቢያትን መንገድ ለቀው የጠፉና የጠመሙ ህዝቦች ራሳቸው የተረኳቸው የትርክት መጽሐፍቶች ናቸው እነዚህ። ወሐዲሱ ዐን በኒ እስራኤል ወላ ሐረጅ ሲናገሩት የነበረውን ከዚህ ነው። እንዳጠቃላይ ከነቢያት መንገድ የጠፉና ያፈነገጡ ህዝቦች የጻፏቸው መጽሐፍቶች እንጂ እነዚህ ማንነታቸው የማይታወቁ አካሎች የጻፏቸው እንጂ እነዚያ ነቢያቶች እነ ሙሴና ከነርሱ በኋላ የመጡ ነቢያቶች የጻፏቸው አይደሉም። ለዚህም ነው ስለነ ሙሴ ዝም ብሎ ሙሴ እንዲህ አለው እግዚአብሔር እንዲህ አለው ሙሴን እያለ ይናገራል። ግን ማን የጻፈው ይሏችኋል? ሙሴ ነው ይሏችኋል። ሙሴ እንደዚህ ብሎ በፍጹም የተናገረበት ቦታ የለም። ነገር ግን ሌላ ሶስተኛ ወገን የሚተርክ ተራኪ አለ። እነዚያን ማን ብለው ነብዩ ሰለላሁ ዐለይሂ ወሰለም ብለው ገለጿቸው? የጠፉ ህዝቦች ብለው ገለጿቸው። ለዚህም ነው ኢየሱስ ክርስቶስ ወደ ጠፉት ህዝቦች መጣ እያለ ይናገር። እነዚያ የጠፉ ህዝቦች የጻፉት መጽሐፍ ነው። እንዳጠቃላይ ማን እንደጻፈው አይታወቅም። ነቢያችን ሰለላሁ ዐለይሂ ወሰለም ሲገልጿቸው ግን ከነቢያት መንገድ በኋላ ያፈነገጡ ሰዎች ናቸው ብሎ ገልጿቸዋል። አይ አብዱልከሪም በክርስቶስ ጉዳይ አውሩ። እሺ አሁን በቃ የኔ የጠየቅኩህን ሳትመልስ ወደዚህ አትመለስ። አሁን መሐመድ እስከሚመጣበት ዘመን ማለት ነው እስከ 570 ዓመተ ምህረት ስማኝ እየሰማኝ ለአሁኑ ማስረጃ ሊሰጥ ነው። እሺ አንዴ ሊቃውንት የእናንተ ሊቃውንት ደግሞ ምን ይላሉ የሚለው ነገር አይ አንዴ ተመለስ። ቆይ ያንተን አትሸፍንብኝ፣ ያንተን መልስልኝ። አይ ግን እያወራን ያለነውን እኮ ነው ያልከው፣ ስለ ኦሪት እያወራን የእናንተ ሁሱ ያለው ላይ የክርስቲያን ምሁራን ደግሞ ምን ይላሉ ማለት ነው። የኢትዮጵያ መጽሐፍ ቅዱስ ማህበር እንግዲህ የኦርቶዶክስ መጽሐፍትን የተረጎሙት ምሁራኖች ነው፣ ኢትዮጵያ ላይ ያሉ ሊቃውንቶች ናቸው። የኢትዮጵያ መጽሐፍ ቅዱስ ማህበር መልስልኝ። አሁን እሱ ወደ ሌላ አሸጋገረ፣ ቶፒኩን አስቀየረን። እኔ የጠየቅኩትንና አንተ የምትለውን ነቢያት ላንተ አይደለም በቃ እሺ፣ ላንተ አይደለም ለኦዲየንስ ነው። እሺ አንዴ ተረጋጋሽ። በቃ እንደዛው ታች ያሉ ሰዎች ደግሞ ይመልከቱ። ያ ጀማ አሁን መጽሐፍ ማን የጻፈው የሚለውን ነገር ማሳየት አልቻሉም ከጊዜያት በኋላ የተጻፉም በመሆናቸው። ግን የቤተክርስቲያን ምሁራኖችስ ምን ይላሉ ሲባል የነሱ የራሳቸው ምሁራን እንኳን የአሁኑን ማን እንደጻፈው እንደማይታወቅ ተናግረዋል። አሁን እንዲከፈት አልፈለጉም። የኢትዮጵያ መጽሐፍ ቅዱስ ማህበር እዚህ ጋር እንደምትመለከቱት የመጽሐፍ ቅዱስ መዝገበ ቃላት አለ። መጽሐፍ ቅዱስን ብትመለከቱ የኢትዮጵያ መጽሐፍ ቅዱስ ማህበር ነው የሚያስተካክለው ወይም ደግሞ የሚተረጉመው እና የኢትዮጵያ ሊቃውንቶች ናቸው ጠቅላላ። እና ስለ ኦሪት አሁን ስላወራ ነው ኦሪት ምን ብለው ይናገራሉ የሚለውን ነገር ደግሞ እንመልከት። እዚህ ጋር እንደምትመለከቱት ፔጅ 198 ላይ ስለ ኦሪት ጸሐፊ ይናገራሉ። ተመልከቱ። ኦሪትልና ጸሐፊ ይላል ከላይ ካያችሁት ማለት ነው። እዚህ ጋር ምን ብሎ ያስቀምጣል? በአስረኛው እዚህ ጋር ተመልከቱ። በ10ኛው ክፍለ ዘመን ጀምሮ ነገር ግን በኋለኞች ነቢያት ተመልከቱ። መምህራን በኋለኞች ነቢያትና ጸሐፊያን በእስራኤል ላይ በይሁዳ መንግስት ዘመን ከምርኮ በኋላ ባለው ዘመን ጽሁፎችና የቀደሙ የባህል ህጎችን ሰብስበው አቀነባበሯቸው። ተመልከቱ። የተቀነባበረ ነው ከጊዜያት በኋላ ማለት አቀነባበሯቸው። ከዛ በእነርሱም ዘመን ኦሪት መልክ ሊይዝ ችሏል አለ። ገባቸው? የተቀነባበረ ነው ከጊዜያት በኋላ ባህሉን ምናምን ሰብስበው ማለት ነው እንጂ ሙሴ እንደጻፈው ጽፎታል የሚል ነገር አይደለም። እዚህ ጋር እንደምትመለከቱት በግልጽ የራሳቸው እዚህ አማኞቹ ነው የሚያስቸግሩት እንጂ የቤተ ክርስቲያን ሊቃውንቶቹ ባህል ምናምን ተሰብስቦ የተቀነባበረ እንደሆነ ይሄው ቃል በቃል ተናግሯል። ማን ጽፎታል ሳይሆን ከጊዜያት በኋላ ተቀነባብሮ ነው። ይሄው እዚህ ጋር እንደምትመለከቱት በይሁዳ መንግስት ዘመን ከምርኮ በኋላ ባለው ዘመን ጽሁፎችንና የቀደሙ ባህል ህጎችን ሰብስበው የተለያዩ ጽሁፎችን ተሰበሰበና የሆኑ ህጎችን አሰባሰቡና አቀነባበሯቸው። ኦሪት ማለት የተቀነባበረ ነው። አቀነባበሯቸው። ይህንን አሁን የያዝነው መልክ የያዘው ራሱ እንደዚህ ሆነ ምን የሚለው ነው የተሰባሰበው ከምርኮ በኋላ ነው። ያውም ባህልና የተለያዩ ጽሁፎች ተቀነባብረው ማለት ነው። ስለዚህ መጽሐፍ ቅዱስ የተቀነባበረ እንደሆነ የራሳቸው የኦርቶዶክስ ሊቃውንቶች የኢትዮጵያ ምሁራኖች በግልጽና በማያሻማ መልኩ ይናገራሉ። ትቀበላለህ? መማፀኛ የራስ ምሁራኖች ነው ያሉት። ትቀበላለህ? ትቀበላላችሁ? ከታች ክርስቲያኖች ይሄንን ኤልኖሴ ነው ምናምን ይሰማል። ኤልኖሴ ይሰማኛል። ትቀበላለህ? ይሄንን አሁን የኢትዮጵያ መጽሐፍ ቅዱስ ምሁራን ያስቀመጡት። ቆይ ሀሳቡ በደንብ አልገባኝም። አሁን በቅርቡ ነው የገባሁት፣ ግን አይ ቲንክ ይመስለኛል የኦሪት መጽሐፍ ሙሴ ያልጻፋቸውም የሚል ሀሳብ ነው እያነሳችሁ ያላችሁት።
አዎ የራስም የኢትዮጵያ ምሁራንም እንደዛ ነው። ከኢትዮጵያ ውጭ ያሉት አክቹዋሊ አይታወቅም ጸሐፊ። አይ ያው እናንተ አይታወቅም ብላችሁ ለራሳችሁ መደምደም አትችሉም። ለምሳሌ እኛ እነዚህ መጽሐፍ ወይ ደግሞ ሊቃውንት ይሄ እኛ መጽሐፍ አይደል አንድ ኤልኖሴ እናንተ ስለተናገር ነው። ቆይ እኔ እያልኩ ያለሁት መጽሐፍ ቅዱስን የመጽሐፉ ባለቤትም እኛ እንደመሆናችን መጠን ስለ መጽሐፍ ቅዱስ አንተ አይደለም ምሁራኖች ናቸው። የኢትዮጵያ መጽሐፍ ቅዱስ ማህበር እንጂ ማንኛውም ተራ መንገደኛ አይደለም። ማህበር ማለት መጽሐፍ ቅዱስን ያሳተሙት እንደማለት ነው እንጂ መጽሐፍ ቅዱስን ሊቃውንቶች ናቸው። ከየቤተ ከፕሮቴስታንትም ከኦርቶዶክስም ከካቶሊክም አንድ ላይ የተሰባሰቡ ሊቃውንቶች ተወጣተው መጽሐፍ ቅዱስን ለኢትዮጵያውያን ለእኛ የተረጎሙ ማለት ነው። አንተ አንባቢ ነህ፣ ገባ? መጽሐፉን አይተ የተሰራውን ነገር አንባቢ ነህ። እኔ ደግሞ አጠቃላይ ሁሉንም ቤተ ሰሊና አንድ ተረካክ ሁለታቸው አንድ ሰሊና ቃል የኢትዮጵያ እንትኖች ኢትዮጵያ ለመጽሐፍ ቅዱሱ በይዜ ያዘጋጁት ነው። ስለዚህ አንተ የተለየ ሀሳብ ልሰጠን አችልም። ጥናት እሺ ቆያ አንዴ መጽሐፍ ቅዱስን ሙሴ እንደጻፋቸው ለማረጋገጥ ከሌሎች መጽሐፍ አንጻር ማየት ይቻላል። ለምሳሌ አሁን ኢያሱ 8:31 ላይ ሄደ ብታነበው በሙሴ ሕግ መጽሐፍ እንደተጻፈው ማን ነው የሚያወራው? እዛ መጽሐፍ ኢያሱ ላይ የሚያወራው ማን ነው? ኢያሱ። እሺ የኢያሱ መጽሐፍ የጻፈው ኢያሱ ነው። የኢያሱ መጽሐፍ የጻፈው አዎ ኢያሱም ሲናገር ይላል በሙሴ መጽሐፍ ላይ ኢያሱም ሲናገር እያለ የሚናገረው ማን ነው? ኢያሱም ሲናገር እያለ የሚናገረው ማን ነው? ኖ ዌይ በኢያሱ መጽሐፍ ላይ ሙሴም ብሎ ነው የሚናገረው። ይኸውልህ ቃሉን አንዴ ላውጣልና ቃሉን እኔ ላውጣልህ አንዴ ላውጣልህ። አትውጣ እና ተመለስ። አትውጣ አንዴ ከወጣ አልወጣሁም እዚህ ጋር እሺ ኢያሱ መጽሐፍ ኢያሱ መጽሐፍ ቆይ አንዴ ኢያሱን የጻፈው ኢያሱ ነው ብሎናል። ከታች ለምን አወረድክ ያላችሁ እኔ ማንንም አላወረድኩም። ያጀ ታች ያላችሁ ክርስቲያኖች ካላችሁ ማንንም ምን ያወረድኩት ሰው የለም። እሺ መጽሐፈ ኢያሱ ላይ መጽሐፈ ኢያሱ የጻፈው ኢያሱ ወይ አንዴ እንዳይረሳ አንዴ ከሙግቱ በፊት ከማስረጃው በፊት ሙግቱ ይቀድማል እኮ ዝም ብሎ ምዕራፍ ማውጣት ሳይሆን ኢያሱ መጽሐፈ ኢያሱን የጻፈው ኢያሱ ነው ብለኛል አይደል? አውጣው እኮ መጽሐፈ ኢያሱን የጻፈው ኢያሱ ነው አይደል ያልከኝ? ማለት ተራ የመጽሐፉን እንትን የተረኩትን ነው ወይስ መጽሐፈ ኢያሱ ላይ ተናጋሪው ኢያሱ ነው አይደል? አዎ ተናጋሪው ኢያሱ ነው። እሺ ያጀማ ሰምታችሁ። እሺ መጽሐፈ ኢያሱ ምዕራፍ 24 ቁጥር 29 ላይ እንዲህ ሆነ ከዚህ ነገር በኋላ የእግዚአብሔር ባሪያ የነዌ ልጅ ኢያሱ እድሜው 110 ዓመት ሲሆን ሞተ። በተራራው በኤፍሬም አገር በገምናምን በሰሜን ዳርቻ ባለው ማንንም ያወራው እዚህ ጋር ቀበሩት እያለ ነገር አሁን ለምሳሌ የመጽሐፍ ቅዱስ ታሪክን ስንመለከት ሙሴ አሁን 31 እና ከ33 በኋላ ሙሴ ተጻፈ። ቆይ ሰማኛ ላስረዳ እኮ ነው። አሁን ለምሳሌ ዘዳግምን መጨረሻውን አካባቢ ሙሴ እንዳልጻፈው ይገመታል። ለምብትል ሙሴ ሞታ ስለ ሙሴ ምንም መልስ ይሰጠኝ አይደለም። ስለ ሙሴ ጭራሽ መልስ ይሰጠኝ አይደለም። እሱ አሁን ኢያሱ ላይ ነው የመጣ ነው። በቃ ርዕስ አትቀየር። እዚሁ ኢያሱ ላይ ይሄን ክፍል ማን እየተናገረ ያለው? ይሄው ኢያሱን የጻፈው አልከኝ። ከዛ መጽሐፈ ኢያሱ ምዕራፍ 24 ቁጥር 29 ላይ ግን ስለ ኢያሱ አሟሟት ነው የሚያወራው። ከዚህ ነገር በኋላ የእግዚአብሔር ባሪያ የነዌ ልጅ ኢያሱ እድሜው 110 ዓመት ሲሆን ሞተ፣ በተራራማው በኤፍሬም አገር ቀበሩት እያለ ማን የሚናገረው? ይሄን እኮ ነገርኩህ እኮ ልክ እንደ ዘዳግም መጽሐፍ ይሄም ከዚህ ከ29 በኋላ ሌሎች ሰዎች ጽፎታል ተብሎ ይገመታል። ስለዚህ ተበርዘዋል ማለት መጽሐፍ ቅዱስ ሰዎች እጃቸውን ማን ነው ማን የጻፈው? እሱን እንኳን ራሴ ያዘው አልተበረዘም። መጽሐፍ ቅዱስ አይበረዝም ማለት እኮ መረጃ አይደለም የሚሆነው እኮ። ይኸው አሁን እኮ ሌላ ሰው እጁ ጻፈበት እያልከኝ እኮ ነው። መጀመሪያ ኢያሱ ላይ ኢያሱን የጻፍከው ካልክ በኋላ መረጃውን ሳመጣብህ ደግሞ ዊዊ ማለት ጀመርክ እኮ። ማን ነው እዚህ ጋር ተናጋሪው? ማን ነው? ዊዊ መረጃ ሊሆን አይችልም። ማን ነው ተናጋሪው እዚህ ጋር እኮ? እኔ እኮ እየነገርኩህ እኮ ነው። አሁን ለምሳሌ መጽሐፍ ቅዱስ ንገረኝ። አንዴ ይቅርታ ኤልኖሴ አንዴ ይቅርታ
እየነገርኩ ነው እያል ጊዜ እየፈጀልብን ማን ነው? ቀጥታ ስም ጥራ በቃ። አሁን ጊዜ እንዳይረዝምብህ አንተም እንዳትቸገር እኛም ጊዜ እንዳይቃጠል ስም ነገር አልተገለጠም። ማን እንደጻፈው አልታወቀም። ይሄን ፓርት አልተገለጠም። ግን ያው እኮ ማን እዚህ ጋር ማን እየተናገረ እንደሆነ ሳይታወቅ ነው የገባው አይደል? እዚህ ጋር ይሄንን ማን እንዳወራ ታሪክ ጻፊዎች አሉ። ለምሳሌ ስሙን አላውቀውም አልከኝ እኮ ማን እንደጻፈ ሳይታወቅ ግን ልታብራራልኝ ነው። ማን እንደሆነ ሳታውቅ በግምት ተነስተህ ኤኬሌ እንዲህ ሊሆን ይችላል ብለህ ልትነሳ ነው። መጀመሪያ ስሙን ሁሉ ሳታውቀው ማን እንደሆነ እዚህ ጋር እጁን አስገብቶ የጻፈው ማን እንደሆነ ሳታውቅ የቁርአን ጻፊ አንተ ማን እንደሆነ ትነግረኛለህ? ማንም ሰው ደስ ያለው ሰው ወጥቶ የሚያብራራው መጽሐፍ እኮ አይደለም መጽሐፍ ቅዱስ። ሰሊና የቁርአን ጻፊዎች ቀላል ይታወቃል። መጽሐፍ ቅዱስን የሚያብራራው አንተ ቁርአን እንደምታብራራው ማንም ተነስቶ ሊያብራራው አይችልም። መጽሐፍ ቅዱስን ማብራሪያ የተማሩ ሊቃውንት አሉ። ከነሱ ጋር ትጠይቅ፣ እነሱን ጠይቅ። ሰሊና እነሱን እኮ አቀረብኩ እኔ ስለ ቁርአኑን እውነተኛነት በደንብ አድርገህ ለኛ አስረዳን እስኪ። ሰሊና አንድ መጽሐፍ ቅዱስ አንተ ያስከው እንጂ መጽሐፍ ቅዱሱን የሚያብራሩ ሊቃውንቶች ከነሱ ጋር ተከራከር፣ ስለ መጽሐፍ ቅዱሱ ማለት ነው። አንዴ ሰሊና ይሰማሻል? አንዴ ከይቅርታ ጋር ሰሊና ምን መሰለሽ፣ ይኸው መጀመሪያ ሊቃውንቶቹን እኮ አነበብኩኝ። ፊት ለፊት ላይ ያስቀመጥኩት ራሱ የኢትዮጵያ ሊቃውንቶችን ያስቀመጥኩት ፊት ለፊት ላይ። ከነሱ ጋር አውራ፣ ከነሱ ጋር ምን ማለት እንደሆነ እነሱ ምን እንዳሉ ላሳይሽ፣ እንመልከት። አንዴ እነሱ እኮ አስቀምጡልኝ። እንዴት ልከራከራቸው? እነሱ አመኑ እኮ። ካመኑ በኋላ እኔ ምን ብዬ ነው የምከራከራቸው? እነሱ ኦልሬዲ አስቀምጡ፣ ላሳይሽ። እንደውም ኦልሬዲ እነሱ በቃ ተቀነባብሮ ነው አሉ። ለምሳሌ የኢዮብ መጽሐፍ ማን የጻፈው ብዬ ሊቃውንቶችን ብጠይቃቸው ይኸው ተመልከቱ። የኢዮብ መጽሐፍ ማን የጻፈው ይታያቸዋል? አንዴ ይሄ እኮ ራስህ ነው የምታወራው። ይኸው እያዳመጥከን ቁርአን አውራ። ስለምታውቀው ቁርአን እሱን አስረዳን እስኪ። ስለአንተ ቁርአንና ስለአንተ ሐዲስ አስረዳን። አንዴ ረጋ በሉ ፕሊዝ። ራሳችሁ አንዴ አንተ እንዳልከው በአንተ አፍ በዚህ የሚነበብ አይደለም። እኔ አይደለም እንዴ መረጋጋታችሁም እንዴ ሚውት ማይክሽን አንዴ ሚውት አድርጉ። አዎ ራሳችሁ መቆጣጠር አልቻላችሁ። አንዴ ፕሊዝ ተረጋጉ። ምን ሆናችኋል? በመረጃ እየተወራ አይደል እንዴ? ከራስ አትፍታ አላችሁኝ፣ ከሊቃውንቶች አምጣ አላችሁ። እሺ ብዬ መጽሐፉን እስከፍታ እየተጣደፋችሁ ነው። አረጋጉ ራሳችሁን። ይሄው እኔ ከራሴ ሳይሆን የራሳችሁ ምሁራን የሚሉት እንመልከት። ጥራቸውና ተወያይ ትለኛለች። እኔ ያለው ስጋጭ እኮ ነው፣ ስለያይ እኮ ነው መጠራቸው። ይሄው እነሱ የተመልከቱ። የኢዮብ መጽሐፍ ማን የጻፈው? እነሱ የተጻፈው ይታወቃል ካሉ ነው መወያየች። ምን አለው? ፔጅ 180 ላይ ጸሐፊው ማን እንደነበረ አልታወቀም አሉ። በቃ ምን ልበላቸው? አይታወቅም አሉኝ። ኦልሬዲ ዘጉ። ከጠየቅክ ደግሞ ጊዜ ሰጣዳም አልታወቀም ነበር ብሎ እንደዚህ ነው የሚፈታው መጽሐፍ እኮ አይታወቅም አሉ። የኦሪትን ላሳያችሁ አንዴ። የኦሪትን ላሳያችሁ እኔ አሁን ተሳስቼ ጥቅስ እኮ አንተ ይወጣ ያለው እኮ አንዴ ይሄው ተረጋጉ። አንዴ እንትና ወንዱ ልጅ አንዴ ተረጋጋ። እሷ ከምሁራን አምጣ ብላኝ ነው። አንዴ አንተ ማሳየት አልቻልክም። አንዴ ተረጋጉ። ይሄው የምሁራንን አሳየኝ አልሽኝ። ይሄው የምሁራን ላይ የኦሪት ጸሐፊ የሚለው ላይ ስንመለከት ይሄው እንደተቀነባበረ ተናገሩ። ነቢያትና ጸሐፊዎች በእስራኤልና በይሁዳ መንግስት ዘመን ከምርኮ በኋላ ባለው ዘመን ጽሑፎችንና የቀደሙ የባህል ህጎችን ተመልከች። የባህል ህጎችን ሰብስበው አቀነባበሯቸው። በእነርሱም ዘመን ኦሪት መልክ ሊይዝ ችሏል። ተመልከች፣ ተቀነባበረ የሚለውን ነገር የሚያስቀምጥ የኢሳይያስ መጽሐፍን እንኳን ስንመለከተው እነሱንም ተናግረዋል። ግምት ብቻ እንደሆነ ማለት ነው። የተቀነባበረ እያሉኝ እኔ ምን ብዬ ነው እነሱን ምወያያቸው? ኦልሬዲ እኮ ተናገሩ። እኛ አናውቅም፣ ግን የተቀነባበረ ነገር ነው አሉ። ስለዚህ እነሱ እኮ ያውቃሉ፣ አንባቢ ናቸው። የተቀነባበረው እኮ ሁሉም ነቢያቶች የጻፉት መጽሐፍ ተቀነባብሮ አይደለ እንዴ በአንድ የሚታተመው? መቀነባበርና መሰብሰብ ይለያል። ሁሉም መጽሐፍ ቁርአን የተጻፈው ሁሉ ተቀነባብሮ አይደለ እንዴ? አንቺ ችግር አለብሽ በጣም የማዳመጥም ችግር ነው ያለው። እሺ ጠየቅ አይደል? አዳመጥ ነው። እሺ ጠይቀህ ጨረስካ? መረጃ ነው ወይ ጥያቄ ጠይቅና ጠይቅ። ሳወራ ግን መሀል እንዳገባብኝ አሳጥረን የመጽሐፍ ሚውት አድርግ፣ ችግር የለም። መጽሐፈ ኢያሱ የጻፈው እሺ፣ እኔ ሚውት ላድርግ። አንተ ሚውት ማድረግ ካልቻልክ እኔ አደርግሃለሁ። ሚውት እያደረኩ ነው ብለህ ራሱ እየረበሽክ ነው። ሚውት እስከምታደርግ 10 ደቂቃ ሊፈጅብህ ነው። ስለዚህ እኔ በጊዜ ሚውት አድርጌ ገላገልኩ። አሁን ጸጥ አልክ። አሁን ልጠይቅህና ቀጥታ ቃል በቃል ነው መልሱ የምትሰጠኝ።
መጽሐፈ ኢያሱን የጻፈው ማን ነው? ማይክን ክፈትና ኤከሌ ነው በለኝ። በቃ ስም ጥቀስልኝ መጀመሪያ። ከዛ ቀጥታ የጻፈው ኢያሱ ነው መለስኩልህ። ያጀማ ሰምታችኋል። መጽሐፈ ኢያሱ የጻፈውን ኢያሱ ነው ብለኝ። አሁን ከውስጡ ኢያሱ እንደጻፈው ማስረጃ ስጠኝ። ቀጥታ ምዕራፍና ቁጥር ጠቅሰ መረጃውን ስጠኝ። አንተ ስማኝ። አሁን አንተ አወራለህ እስካወራ ስማኝ። ቀጥታ ሊትራሊ ያው በቃ ሚዩት እኔ ነኝ ያደረኩ ሚዩት። አንተ እያወራ ነው በማስረጃ ግን አንተ ብሎ እኔን ይተወኛ እና ያስረዳህ። አንዴ ሁለታችሁም ተረጋጉ። ቆይ አንዴ ቆይ ተረጋጋ። አንዴ የባካችሁ አንዴ ተረጋጉ። አንዴ ሁለታችሁም አንዴ ረጋ በሉ። ያው ይከፍታል ማይኩን። ነው አርፍ አይረጋጋም። በቃ ቶሎ በፍጥነት ማይኩን እጅን አንዴ ያሳረፈው። ቆይ ሮጦ ነው እጅ ማይኩ የሚከፍተው። አንዴ ተረጋጋ። መጀመሪያ ምን ጥያቄህን ጠይቅ አልከኝ። እሺ ብዬ ጠየቅኩኝ። ምን አልኩ? የመጽሐፈ ኢያሱ ጸሐፊ ማን ነው አልኩኝ። በቃ ተረጋግተን እያወራን ነው። ኢያሱ ነው ብለህ መለስክልኝ። ከዛ መረጃ ስለ አንተ ብለህ ወደ እኔ መጣ። እኔን ተወኝ። አሁንም ማይክን ስከፍት መጽሐፉ ውስጥ ላይ መረጃ ካለ መጽሐፉ ውስጥ ላይ መረጃው የለም ውጭ ካሉ መጽሐፍት ነው ብለህ መናገር ትችላለህ። እኔን ተወኝ። አንተ ምናምን እኔ ምንም እንዳትናገረኝ። ውስጥ መጽሐፉ ውስጥ ላይ መረጃ ካለ ምዕራፍና ቁጥር ጥቀስ። መጽሐፍ ውስጥ ላይ መረጃ ከሌለ የለም በል። በቃ ማይክን ከፍተህ ይኸው በሰላም መጽሐፍ ውስጥ ላይ ካለ ምዕራፍና ቁጥር ጥቀስ፣ ከሌለ ደግሞ መጽሐፍ ውስጥ ላይ የለም ብለህ መልስ። በቃ ከፍተህ በሰላም ክፈትና ነገር ካውራ ስማኝ። እኔን ደግሞ ስማኝ፣ ከዛ ታወራለህ። በመሰረቱ በመጽሐፍ ቅዱስ አጻጻፍ አሁን በቤተ ክርስቲያናችን የራሱ የሆነ እንትን አለው። የእኛ እንትን ላይ እንደዚህ ነው ብለህ ማብራሪያ መስጠት አይችልም። አይዜ ማወቅ ያለብህ። ኧረ እኔን ተወኝ እያልኩ እኔን ተወኝ። አንተ አትበል፣ እኔን ተወኝ። እሺ ልጁ ምን ሆኗል? ከኔ ራሱ ውረድ። እግሬን ምድን ልቀቀኝ። ከትከሻ ላይ እጅን አንሳ። እዛው ራስን ቻል። እሺ አሁን መጽሐፍ ውስጥ መረጃው ካለ ቆይ፣ መጽሐፍ ውስጥ አሁን ልድገምልህ። መጽሐፍ ውስጥ መረጃው ካለ ምዕራፍና ቁጥሩን ንገረኝ። መጽሐፍ ውስጥ መረጃ ከሌለ የለም ብቻ ብለህ ንገረኝ። በቃ ሌላ ነገር አልፈልግም። እሱን እየነገርኩ እኮ ነው። አንተ ምንም ልሰማኝ እየቻልክ እኮ አይደለም። ቀጥታ እንደዚህ የሚል አምጣ ልትለኝ አትችልም። ግን እየነገርኩ ነው ያለሁት። በመሰረቱ እኛ እንትን ያለው ከቃሉ ጋር እንጂ ከጻፊው ጋር አይደለም። ዋነኛው ነገር ቀጥሎ ሲል ግን ጸሐፊው ይታው። አሁን አትቀያየር። ከጸሐፊው ጋር ችግር የለብንም አትበላት። ይታወቃል አልከኝ አይደል? እየነገርኩ ነው ደግሞ እሱ ነው ብዬ ያለው አይደል? አሁን በቃ ጨረስን። ሌላ ክርስቲያን ጋር ልቀጥል። እሺ አሁን ለዛ ነው ያው ሚት ባረጋ አይደብርም። እሺ ንገረኝ። ምዕራፍን ደቂቃ ስጠኝ ላብራራልህ። ደቂቃ ስጠኝና ላብራራልህ። ልሰማኝ ፍቃደኛ አይደለም ብለህ አትረብሽ። የለም ማለት እኮ ይቻላል። እኔ እኮ ሶስተኛ ጊዜ ነው የምጠይቀህ። እኔን ተወኝና ስማኝ መጀመሪያ እንዳብራራልህ። ምንድን ነው የምታብራራልኝ? የተጠየቀውን ጥያቄ መልስ መጀመሪያ። መጽሐፍ ውስጥ ላይ እያስረዳህ እኮ ነው። አዳምጠው። ደቂቃ ስጠኝና ላብራራልህ። ይኸውልህ እኔ ምንም አላልኩም። ይኸውልህ ኢያሱ ነው ጸሐፊው አልከኝ። የመጽሐፈ ኢያሱ ውስጥ ኢያሱ እንደጻፈው የሚያሳይ ነገር ካለ እኔን ተወኝና ቀጥታ ምዕራፍና ቁጥሩ ንገረን። መጽሐፍ ውስጥ ላይ ኢያሱ መሆኑን የሚያሳይ መረጃ ከሌለ የለም በል። ላስረዳህ ዋይ አትበል። መልሱን ከመለስክ በኋላ ታስረዳናለህ። ወይ ጥቅሱን ጥቀስና ከዛ ማብራሪያን ታመጣለህ፣ ወይ ደግሞ የለም በልና ከዛ ማብራሪያን ታመጣለህ። መጀመሪያ ግን መልሱን እንፈልጋለን። ውስጡ ላይ መረጃ ካለ መጀመሪያ አንዴ ታዝተውና አንዴ ሚዩት አድርግ። አንዴ እሺ ቀጥል። አሁን መጽሐፍ ውስጥ ካለ ምዕራፍና ቁጥር ጥቀስ፣ ከሌለ የለም በለ። አሁን ቀጥታ በመጽሐፍ ቅዱስ ላይ መጽሐፍ ቅዱስ ከአዲስ ኪዳን ከብሉይ ኪዳን እስከ አዲስ ኪዳን ጀምሮ ያለው መጽሐፍ ቅዱስ ላይ እኔ ያለ የጻፈ ቅዱስም ሐዋርያም የለም በታሪክ የመጽሐፍ ቅዱስ ቤተክርስቲያን የራሳዊ ሂደት አላት። የትኛውም ሐዋርያ ስማኝ ቀጥታ እኔ ጻፍኩኝ ያለ የጻፈ እንትን የለም።